ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋል። ህወሓት ወቀሳውን ቀጥሏል። የህወሓት መሪዎች ጀነራል ታደሰ የእነሱን አቅጣጫ አልከተልም በማለት ክስ መስርተው ድርጊቱ የትግራይን ህዝብ አደጋ እየጣለ ነው ሲሉ ለጉዳዩ ቅርበት ያላቸው ምንጮች አጋልጠዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በሰጡት ወቅቱን ያማከለ ህዝባዊ መግለጫ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመጎ ላለፉት በርካታ ዓመታት በመንግስት ላይ ያነጣጠረ ዘገባዎችን እያወጣ ነው ሲሉ ከሰዋል። ዝርዝሩን ይዘናል። ከውጭ መረጃ ከኤንቢሲ ኒውስ ጋር በተደረገ የስልክ ቃለ ምልልስ ላይ ትራምፕ የዲሞክራቲክ እጩዎችን ሪፐብሊካኖችን ለማሸነፍ የገንዘብ ድጋፍ ካደረጉ ከባድ መዘዞች ይኖራሉ የሚል ግልጽ ማስጠንቀቂያ ሰጥቷል። እነዚህ ውጤቶች ምን ሊሆኑ እንደሚችሉ ከመግለጽ ተቆጥበዋል። ነገር ግን በሁለቱ መካከል ያለው ወዳጅነት ማብቃቱን ግልጽ ማድረጉ መነገሩ እንዲሁም የሙሴ ድልድይ በቀይ ባህር ላይ ሊገነባ ነው፣ ግብፅና ሳውዲ አረቢያ ከአፍሪካ ወደ ኤሲያ የሚያገናኝ ድልድይ ሊገነቡ መሆኑ መሰማቱ። በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ መረጃዎችን እያደመጣችሁ እስከ ቪዲዮ ፍጻሜ አብራችሁን እንድትቆይ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ህወሓት ወቀሳውን ቀጥሏል። የፌዴራል መንግስቱ በምዕራብ ትግራይ ታጣቂዎችን እያጠናከረ ነው ሲል ህወሓት ክስ አቀረበ። በምርጫ ቦርድ የተሰረዘው ህወሓት ባወጣው ሳምንታዊ መግለጫው በምዕራባዊ ትግራይ በመንግስት ድጋፍ የሚደረግላቸው ያላቸው ታጣቂዎች በደል መፈጸማቸውን ቀጥለውበታልም ብሏል። ጨምሮም እነዚህ ታጣቂዎች የፌዴራል መንግስቱ የማስወጣት ኃላፊነት ያለበት ቢሆንም በተለያየ መንገድ እንዲጠናከሩ እያደረገ ነው ያለው ህወሓት በሽራሮ የተፈናቃዮች መጠለያ ካምፕ በየወሩ ከ250 እስከ 300 አዳዲስ ሰዎች ከምዕራብ ትግራይ እየተፈናቀሉ ወደ ሽራሮ እየገቡ እንደሚገኙም አስረድቷል። በመሆኑም የፌዴራል መንግስቱ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ በመተግበር ከመከላከያ ሰራዊት ውጪ የሆኑ ኃይሎችን ከትግራይ እንዲያስወጣና ተፈናቃዮችን ወደ ቤታቸው እንዲመልስም ማሳሰቢያ ሰጥቷል። በሌላ ዜና ህይወቱ ያለፈው ደጋፊ የለም ሐሰተኛ መረጃ ነው። የወላይታ ዲቻ ስፖርት ክለብ ከዛሬ የኢትዮጵያ ዋንጫ ፍጻሜ ጨዋታ በኋላ በይፋዊ ማህበሩ ገጽ ላይ መግለጫን አውጥቷል። መላው የክለባችን ወላይታ ዲቻ ደጋፊዎችና ስፖርት ቤተሰቦቹ በሙሉ በዛሬው ዕለት የኢትዮጵያ ዋንጫ የፍጻሜ ጨዋታ በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት በተወሰነ ውሳኔ መሰረት ጨዋታው በዝግ ስታዲየም እንዲካሄድ ተወስኖ መደረጉም ይታወቃል። ነገር ግን በዚህ ምክንያት በደጋፊዎችና በጸጥታ አካላት መካከል በተፈጠረ የተወሰኑ አለመግባባቶች ምክንያት ጥቂት የክለባችን ደጋፊዎች ለተወሰኑ ሰዓታት የታሰሩ ቢሆንም አሁን ላይ ይህ አለመግባባት በሰላም ተፈቶ የታሰሩ ደጋፊዎችንም ያለምንም ችግር ተፈቷል። ከዚህም በተጨማሪም የሰው ሕይወት ጠፍቷል እየተባለ በየማህበራዊ ሚዲያዎች የሚሰራጨው መረጃ ከእውነት የራቀና ሐሰተኛ መረጃ በመሆኑ ሁሉም የክለባችን ደጋፊዎች የሚሰራጩ መረጃዎችን ትክክለኛነቱን በደንብ መመልከት እንደሚገባ በትህትና እናሳውቃለን። በዛሬው ጨዋታ ዋንጫ ባይሳካም በእግር ኳስ ዓለም የሚፈጠር ነገር በመሆኑ በተለመደው ስፖርታዊ ጨዋነት ውጤቱን በመቀበል በቀሪ የኢትዮጵያ ፕሪሚየር ሊግ ጨዋታዎች በሞቀ ድጋፍና ቡድናችንን በመደገፍ ለሌሎች ክለብ ደጋፊዎች እንደተለመደው ምሳሌ ልንሆን ይገባልም እንላለን። ወላይታ ዲቻ ስፖርት ክለብ ያወጣው መግለጫ። ጀነራል ታደሰ ስብሰባ ማቋረጣቸው ሰምቷል። ዛሬ ጠዋት በደብረ ጽዮን የሚመራው የህወሓት ቡድን ስራ አስፈጻሚዎች ፕሬዝዳንቱን ጀነራል ታደሰ ወረደን ጠርተው ማነጋገር እንፈልጋለን ብለው ውይይት መቀመጣቸው ታውቋል። ስራ አስፈጻሚዎቹ የንግግራቸው ይዘት ሁሉም ተመሳሳይ የነበረ ሲሆን ታደሰ ወረደ አንተ በእኛ መንገድ አትሄድም፣ ነገር የትግራይ ህዝብ አደጋ ላይ እየወደቀ ያለው እኛም መስማት ስላልቻልክ ነው ማለታቸውም ተሰምቷል። በመሆኑም ጀነራል ታደሰ ወረደ የተወሰኑትን ሰዎች ቃል ከሰሙም በኋላ ሌሎች እንዳይቀጥሉ አስቁመው በእኛ መንገድ አልሄድም ካልክ፣ አዎ ዛሬ ነገ ከነገ ወዲያ ወደ እናንተ አልሄድም፣ በራሴ መንገድ እሄዳለሁ፣ የትግራይ ህዝብ አደጋ ላይ ነው ብላችሁኛል። አዎ ወደ አደጋ እየገባ ነው፣ ግን አደጋ የሚያስገባው ማን ነው? እኔ ነኝ። እናንተ ሰዎች አይደላችሁም። ስለዚህ ከቻላችሁ ቆም ብላችሁ ማሰብ ጀምሩ ሲሉ ምላሽን ሰጥቷል። በጣም ዘግይቷል፣ ግን አሁን አልረፈደም፣ ስራ አለኝ፣ በዚህ ጉዳይ ላይ ተጨማሪ አጀንዳ ማጥፋት አልፈልግም ብለው ስብሰባ አቋርጦ መውጣታቸው ተነግሯል። በማስከተል ጠቅላይ ሚኒስትር አብይ አህመድ የሀገሪቱ የመብት ጥበቃ ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ወቀሱ። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉም ተደምጧል።
በአራት ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ በሆኑ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ሲተላለፍ በቆየው የጠቅላይ ሚኒስትሩ ቃለ ምልልስ የመጨረሻ ክፍል ላይ የኮሚሽኑ የተዛባ ያሉትን ሪፖርት መንግስታቸው በዝምታ ያለፈው ለተቋም ግንባታ ሲል መሆኑን አስረድቷል። በመሆኑም መንግስት ለሰብአዊ መብት ከፍተኛ ኮሚትመንት ወይም ቁርጠኝነት አለው ያሉት ጠቅላይ ሚኒስትሩ ኮሚሽኑ እዚቹ አካባቢ ተቀምጦ አዲስ አበባ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ እመርታ ነው ብለዋል። ይሁንና ጠቅላይ ሚኒስትሩ መንግስታቸው ለነጻ ተቋማት የከፈለውን ዋጋ ሲናገሩ እንኳን ውሸት፣ እንኳን ቅጥፈት፣ እንኳን ያልተስተካከለ ዳታ የተስተካከለ ቢሆን መንግስት ሳያውቀው መንግስትን መክሰስ እኮ ከዚህ በፊት አይቻልም ሲሉም ተናግረዋል። በሌላ መረጃ ዲሞክራሲያዊ ስምረት ወይም ትግራይ ስምረት ፓርቲ ዛሬ የመጀመሪያ ስብሰባውን በአዲስ አበባ አካሂዷል። ዛሬ ሰኔ 1 ቀን 2017 ዓ.ም በተካሄደው ስብሰባ አቶ ጌታቸው ረዳ ጨምሮ የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተር ጀነራል ጻድቃን ገብረትንሳኤ እንዲሁም ፕሮፌሰር ክንዲያ ገብረሕይወት ተገኝቷል። በዛሬው ስብሰባ ክልላዊና አገራዊ አሁናዊ ሁኔታ፣ የፓርቲው የምስረታ ሂደት፣ የፓርቲው ረቂቅ ፕሮግራምና መተዳደሪያ ደንብ እንዲሁም ማኒፌስቶ ላይ ውይይት ተደርጎበታል። በተነሱት ሁሉም አጀንዳዎች ላይ መግባባት እንደተደረሰም ከፓርቲው የተገኘው መረጃ ያመላክታል። ይሁን እንጂ ፓርቲው ውይይቱን ሲቋጭ የቀጣይ ትግል ትኩረት አቅጣጫዎች ያስቀመጠ ሲሆን በአጭር ጊዜ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋራ በጋራ እንደሚሰራም አስታውቋል። ፓርቲው እቅዶቹን ለማሳካት ወጣቶች፣ ምሁራንና ሴቶች ለማሳተፍ ልዩ ትኩረት እንደሚሰጥም ገልጿል። በአዲስ አበባ ከተማ ለአንድ ቀን በተካሄደው የስምረት ፓርቲ ስብሰባ በፕሬዝዳንት ሌተር ጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደር የካቢኔ አባላት የሆኑና ከትግራይ ውጪ የሚገኙ አባላቱ መሳተፋቸውን ለመረዳት ተችሏል። በስብሰባው የተሳተፉ የካቢኔ አባላት ወይዘሮ ሰብለ ካሳይ የሲቪል ሰርቪስ ኮሚሽን ኃላፊ እና ወይዘሮ አልማዝ ገብረ ጻዲቅ ኢንዱስትሪ ቢሮ ኃላፊ እንደሆኑም ለመረዳት ተችሏል። ክቡራን አድማጮች፣ በመጨረሻም ከውጪ ትራምፕ ለኤለን መስክ ከባድ ማስጠንቀቂያ ሰጡ። ዲሞክራቶችን በገንዘብ ከደገፈ ከባድ መዘዝ ይከተለዋልም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞ አጋራቸውና ወዳጃቸው ኤለን መስክ ዲሞክራቶችን በገንዘብ ከደገፈ ከባድ መዘዞች እንደሚከተሉ አስጠነቀቁ። ትናንት ቅዳሜ ትራምፕ ከኤንቢሲ ኒውስ ጋር ባደረጉት የስልክ ቃለ መጠይቅ የዲሞክራቲክ እጩዎቹ ሪፐብሊካኖቹ እንዲያሸንፉ በገንዘብ የሚደገፍ ከሆነ ከባድ መዘዝ ይከተላልም ብሏል። ፕሬዝዳንቱ ምንም አይነት መዘዝ እንደሆነ ግን ከማብራራት ተቆጥቧል። ትራምፕ ከቢሊዮነሩ ኤለን መስክ ጋር እየተበላሸ የመጣውን ግንኙነታቸውን የማደስ ፍላጎት እንዳላቸው ተጠይቀው ከእርሱ ጋር የመነጋገርም ሆነ ግንኙነታችን የማደስ ፍላጎት እንደሌላቸው በይፋ ተናግረዋል። በሌላ አነጋገር ፍቅራችን አብቅቷል እያሉም ነው ማለት ነው። ትራምፕ የቀድሞ ወዳጃቸው ለፕሬዝዳንቱ ቢሮ ንቀት አሳይቷል ሲሉም ተችቷል። ኤለን መስክን በጣም መጥፎ ነገር ነው በማለትም ተናግሯል። ምክንያቱም እሱ ለፕሬዝዳንቱ ቢሮ ንቀት አሳይቷል፣ ለፕሬዝዳንት ቢሮ ንቀት ማሳየት አይቻልም ሲሉም ተናግሯል። እንግዲህ ቢሊዮነሩ ኤለን መስክ ከትራምፕ ጋር በተጣላ ማግስት ትራምፕ ምርጫውን አሸንፈው ዋይት ሃውስ የገቡት በእኔ ድጋፍ ነው ማለቱ ይታወሳል። ትክክል ይመስላል። በምርጫው ዘመቻ ላይ በቅስቀሳም በገንዘብም ከፍተኛ ድጋፍ ማድረጉ አይዘነጋም። ብዙ $100 ሚሊዮን እንዳወጣ ዘገባው ጠቅሷል። በሌላ ዜና በሎስ አንጀለስ ሰነድ አልባ ነዋሪዎችን ማሰር በጀመረው የተነሳ ተቋሙ ተከትሎ ፕሬዝዳንት ዶናልድ ትራምፕ ብሔራዊ ዘባቸውን ወደ አካባቢ አዘመቱ። ፕሬዝዳንት ዶናልድ ትራምፕ 2000 የብሔራዊ ዘብ ጠባቂዎችን ወደ ሎስ አንጀለስ አሰማርቷል። ፕሬዝዳንቱ ይህንን ያደረጉት ሰነድ አልባ ነዋሪዎች የማሰር ዘመቻን ተከትሎ ለተነሳው ተቋሙ ምላሽ ነው። የአካባቢው ባለሥልጣናት ተቋሙ መቋቋም ተስኗቸዋል ያሉት ፕሬዝዳንት ትራምፕ የፌዴራል መንግስት ችግሩን መፍታት ባለበት መንገድ ይፈታልን ብለዋል። የካሊፎርኒያ ስቴት ገዢ የሆኑት ጋቪን ኒውሶም የትራምፕ እርምጃ ውጥረቶችን እንደሚያባብስ ተናግሯል። ይህ የተሳሳተ ተልዕኮ ነው፣ የህዝብ አመኔታ ይሸረሽራል ብለዋል ገዢው ፓርቲ። በከተማዋ ዙሪያ በሚደረጉ ህገወጥ ነዋሪዎችን የመያዝ ዘመቻም በርካቶች መታሰራቸውን ተከትሎ ተቋሚዎቹ በከተማ መሃል በሚገኝ የፌዴራል ህንፃ አቅራቢያ ተሰብስበው ተቋማቸውን ሲያሰሙም ነበር። ሰልፉ የቀጠለ ሲሆን ህዝቡን ለመበተን አስለቃሽ ጭስና ሌሎች አማራጮች የጸጥታ ኃይሎች ወስደዋል፣ የተወሰኑት ተቋሚዎችም ታስረዋልም ብሏል። አንድ የከፍተኛ የጸጥታ አባል ለሲኤንኤን እንደተናገሩት የብሔራዊ ዘብ ጥበቃን ማሰማራቱ ከልክ በላይ የሆነ ምላሽ ነው ሲሉም ለቢቢሲ ገልጸዋል። በሌላ ዜና የሙሴ ድልድይ በቀይ ባህር ላይ ሊገነባ ነው። ሳውዲ አረቢያና ግብፅ ሁለቱን ሀገራትና አህጉራት ለማገናኘት በቀይ ባህር ላይ በአህጉሩ በርዝመት ቀዳሚ የሆነና $4 ቢሊዮን የሚገመት ገንዘብ የሚፈጅ የሙሴ ድልድይ ለመገንባት ስምምነት ላይ ለመድረስ ተግባራዊ እንቅስቃሴ መጀመራቸው ተዘግቧል።
አፍሪካና ኤሲያን በቀይ ባህር ለማገናኘት ይቻላል የተባለው ለግንባታው የ4 ቢሊዮን ዶላር በጀት የተበጀለት ይህ ድልድይ ራስ ሐምዲን በግብፅ ሲናይ ባህር ገብ መሬት ሻርም አልሼክን ያገናኛልም ተብሏል። የግብፅ ሕዝብ ግንኙነት እንደገለጸው ከሆነ ለሳውዲ ንጉሥ ክብር ሲባል የንጉሥ ሳልሚን ቢን አብዱልአዚዝ እንዲባል ሐሳብ ቀርቦ የነበረ ቢሆንም ከቀይ ባህር ሃይማኖታዊ ታሪክ በመነሳት ሕዝቡ ባቀረበው ጥያቄ ስያሜው የሙሴ ድልድይ እንዲባል ተወስኗል። ስያሜው ሙሴ ቀይ ባህርን የከፈለበት መጽሐፍ ቅዱሳዊ ታሪክ መሰረት ያደረገ እንደሆነም ተገልጿል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።